ሰላም የጸጌ ዩቲዩብ ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ ይሄን የመሰለ ያለምንም ወተት ያለምንም እንቁላል የጾም ኬክ ቤታችን ውስጥ ባለ ግብአት እንዴት አብረን እንደምንሰራ አብረን እንይ። ወደ ቤቴ ስለመጣችሁ አዳዲስ የሆናችሁ እንኳን ደህና መጣችሁ። እንዲሁም ነባሮች በአዲስ ስራ መጥቼላችኋለሁ። ስለምታበረታቱኝ፣ ላይክ ስለምታደርጉልኝ፣ ሰብስክራይብ ስለምታደርጉልኝ በጣም አመሰግናለሁ። አዳዲሶችም እንግዲህ ሰብስክራይብ በማድረግ ላይክ በማድረግ እንዲሁም ኮመንት በመጻፍ አስተያየታችሁን አትንፈጉኝ እላለሁኝ። እንግዲህ በጣም አመሰግናለሁ ለምታደርጉልኝ እገዛ፣ ማበረታቻ ሁሉ ማለት ነው። አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ ወደ ስራው ስንገባ እንዴት አብረን እንደምንሰራ እንዴት እንደሆነ በጣም ቀላል በሆነ ግብአት ነው የምንሰራው። ተከታተሉኝ። ሰላም ተመልሼ መጥቻለሁ ቤተሰብ። እንግዲህ እዚህ ጋር ሁልጊዜ እንደምለው መለኪያችሁን አንድ አድርጉ ማለት ነው። እዚህ ጋር ሩብ የሚያክል ስኳር አድርግ ያለው ተጠቅም ያለው አንድ የሻይ ብርጭቆ ማንኪያ ነበረ። ይሄ ብርጭቆ የብርቱካን ጭማቂ ነው። ከዛ በኋላ ደግሞ ፈቅፍቀን ያዘጋጀነውን የብርቱካን ልጣጭ እንጠቀማለን። እዚህ ጋር በጣም ጥሩና ቆንጆ የሆነ ኬክ ነው የሚሆንልን እንደዚህ አድርገን ስንሰራ ማለት ነው። ቤተሰብ ጣዕሙ ምናምን በጣም ቆንጆ ነው ማለት ነው። ከዛ እዚች ጋር ትንሽዬ ውሃ እንዳስፈላጊነቱ። ከዛ በኋላ በደንብ አድርጎ መምታት ነው። እንደዚህ በእንቁላል መምቻ ማሽን እንኳን መጠቀም አይጠበቅባችሁም ማለት ነው። ከዛ በደንብ አድርጋችሁ ትመቱታላችሁ ስኳሩ እንዲሟሟ ማለት ነው። ከዛ መለኪያችሁን ሁልጊዜም አንድ አይነት አድርጉት። አንድም እንኳን ብትጠቀሙ አንድ አይነት ከሆነ አሪፍ ነው ማለት ነው እና አይከብድም እንደዛ ሲሆን ማለት ነው። አይበላሽብንም ማለት ነው። እዚህ ጋር እኔ 2 ቅድም ያያችሁት የሻይ ብርጭቆ ኩባያ 2 በሱ ዱቄት ተጠቅም ያለው ማለት ነው። አሁን ከላይ ስነፋው ያያችሁት ቤኪንግ ፓውደር ነው ማለት ነው። አንድ የሻይ ማንኪያ የቤኪንግ ፓውደር እናደርጋለን። ጥቂትዬ ጨው አብረን ማድረግ እንችላለን። ሊጡ ላይ ማድረግ እንችላለን። ጥቂትዬ ቫኒላ ሊጡ ላይም ተፈልጋችሁ ደግሞ ዱቄቱ ላይ ማድረግ ትችላላችሁ ማለት ነው። ያው በእንቁላል ስንሰራ ከእንቁላሉ ጋር ነው የምንመታው። እዚህ ጋር ግን ለጣሙ ያክል ስለሆነ ፈለጋችሁ ጋር መጨመር ትችላላችሁ ማለት ነው። ከዛ እንደዚህ እያደረግን እንግዲህ ዱቄቱን ትንሽ እያደረግን ነው የምንመታው ማለት ነው። እንዳይጓጉልብን ቤተሰብ እንደምታዩት ልክ ሽሮ እንደምንመታው ማለት ነው። እንደዚህ እያደረግን መቷል። በማሽን ቢሆን ችግር የለውም። አንድ ላይ ያደርጋችሁት ብትመቱትም ችግር የለውም። እኔ ማሽን መጠቀም አልፈለኩኝም። ያው ለእናንተም እንደዚሁ እንደሚሰራ በዛውም ላሳያችሁ ብዬ ማሽን አልተጠቀምኩም ማለት ነው። እጅግ በጣም ቀላል ግን ጣፋጭ የሆነ ኬክ ነው ማለት ነው። በቤታችሁ ያለ ብርቱካንም መጠቀም ትችላላችሁ። በነገራችን ላይ በብርቱካን ጭማቂው ፋንታ ውሃ ትጨምራላችሁ፣ ወይም ደግሞ የጾም ወተት። በብርቱካን ልጣጭ ፋንታ ደግሞ ባትጨምሩም ችግር የለውም ማለት ነው። እና እንደዚህ መትቼዋለሁኝ። በጣም ቆንጆ ሆኖልኛል። ሽታው ራሱ በቃ ምን ብዬ ልንገራችሁ፣ በጣም ነው የሚያምረው። ከለሩ ትንሽ እዚህ ጋር ነጣ አለ እንጂ ካሜራው መሰለኝ ነጣ አለ እንጂ እንትኑ ላይ ደግሞ ሲሆን በኖርማል አካል በጣም የሚያምር ነው ከለሩ። እዚህ ጋር ትንሽ የጨመርኩበት እንግዲህ ቫኒላ ነው። ቅድም እንደነገርኳችሁ ከፈለጋችሁ ከውህዱ ጋር አብራችሁ መምታት ትችላላችሁ። ከፈለጋችሁ ሊጡ ላይ መጨመር ትችላላችሁ ማለት ነው ቫኒላ።
ከዛ እንደዚህ እያደረኩኝ በደንብ አድርጌ አዋህደዋለሁ ማለት ነው። ከዛ በስፓቹላ ደግሞ ውስጡ ዱቄት እንዳለው እና እንደሌለው እንደዚህ አድርጌ አየዋለሁ ማለት ነው፣ ውስጡን ማለት ነው። ቤተሰብ እንደምታዩት ከስር ዱቄት ሊኖረው ስለሚችል በደንብ አድርገን እናየዋለን እንደዚህ። ከዛ የምትጋግሩበት እቃ ላይ እንግዲህ ታዘጋጁና ትንሽ ዘይትና ዱቄት አድርጋችሁ እንደዚህ ትጨምሩታላችሁ። እንደዚህ ከጨመራችሁ በኋላ መታ ማድረግ አለባችሁ፣ አየሩ እንዲወጣላችሁ ማለት ነው። ትንሽ ወርታች መታ ታደርጉታላችሁ። ከዛ ኦቨን በ120 አድርጋችሁ ማስገባት ነው ኦቨን ውስጥ። ከዛ ከስር ብቻ ነው ምንጊዜም እንደምላችሁ ምንም ነገር ስታበስሉ ዳቦም ሊሆን ይችላል፣ ኬክም ሊሆን ይችላል፣ ከስር አድርጋችሁ ብታበስሉት በጣም ጥሩ ነው። መጀመሪያ ከስራ አድርጋችሁ አብስላችሁ ከዛ በኋላ ወደ ላይ የላይኛውን መለኮስ ትችላላችሁ ማለት ነው። እንደዛ ሲሆን አያርብንም፣ ቆንጆ ሆኖ ይበስላል። እዚህ ጋር እንደምታዩት በስሎልናል ጋይስ። ከዛ እንደዚህ አድርጋችሁ ቤተሰብ የሚያምር ኬክ ሰራላችሁ ማለት ነው። እዚህ ጋር በስሎልኛል በ120 ቢያንስ እንደ ፍጥነቱ ነው፣ እንደ ፍጥነቱ ኦቨናችሁ እንደ ፍጥነቱ ነው። የኔ 40 ደቂቃ ያክል የሚወሰደው ማለት ነው። ትንሽ ፍጥነት ስለሌለው ግን ቆንጆ ነው የሚበስለው ማለት ነው። እና ይኸው እንደዚህ የሚያምር ኬክ ሆኖልኛል ጋይስ። እንደምታዩት ቂጡ ማርያትም በጣም ቆንጆ ነው የወጣልኝ ማለት ነው። እና ስለተከታተላችሁኝ እጅግ በጣም ነው አድርጌ የማመሰግናችሁ። ጋግራችሁ በቤታችሁ እንድትበሉ ስል እጋብዛችኋለሁ። ሰብስክራይብ ስለምታደርጉልኝ እንዲሁም ኮሜንት ስለምትሰጡኝ ቤተሰቦቼ ስለምታበረታቱኝ እጅግ በጣም ነው የማመሰግነው። ሌላ ነገር እንድሰራላችሁ የምትፈልጉት ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ። አይቼ በኮሜንታችሁ መሰረት እሰራላችኋለሁ ማለት ነው። የምችለው ነገር ከሆነ ያው ያለሁት ማዳም ቤት ነው እንደምታውቁትና መስራት የምችለው ነገር ከሆነ እሰራለሁ ማለት ነው። እንግዲህ በዛውም ዩቲዩቤ ሰብስክራይቡ ምናምን እየሄደልኝ አይደለም እና ላይክ ማድረጋችሁን አትርሱ። ላለው ቤተሰቦች በጣም አመሰግናለሁ። መልካም ቆይታ ይሆንላችሁ። በሌላ ቪዲዮ እስከምንገናኝ